ወላሂ ወበረካቱ ድና የተከበራችሁ የእምነቱ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ ምርፍክት እየመጥቻለሁ ማለት ምርጡን ለእናንተ በማለት እንግዲህ ቪዲዮውን ሲጀምሩት ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት ማለት ነው። እና ቪዲዮውን ወደ ውስጥ ገቡ እንግዲህ በጣም ተወዱታላችሁ ብዬ አስባለሁ። የዛሬ ቪዲዮ እንግዲህ ወደ አዳማ የሚላክ ትራስ ልብስ ነው ይዤላችሁ የመጣሁት። ተወዱታላችሁ ብዬ ተስፋ አደርጋለሁ። አዲስ በገባ ልብስ ስለሆነ ብዛት የለውም ትእዛዙ፣ ግን አዲስ ልብስ ስለሆነ እናንተም ተወዱታላችሁ ብዬ ስላሰብኩኝ የተወሰነ ሳምፕሎችን ይዤላችሁ ቀርቤያለሁ ማለት ነው። ብዙ አይነት ከረር አለው ማለት ነው። ከጀርባ የምትመለከቱት ትራስ ልብስ ነው። አይሚና እንግዲህ ዛሬ ወንበር ላይ ነው ወይ ምን አይነት ነገር ላይ ተቀምጣ ነው ወይስ ምን አይነት ልብስ ለብሳ ነው የመጣችው ብላችሁ ካሰባችሁ እንግዲህ ወደሱም የምናወራው ነገር ይኖራል ማለት ነው። እንግዲህ የተቀመጥኩበት ወንበር ሳይሆን የወይባ መሞቂያ ነው ማለት ነው። በአብዛኛው እንግዲህ የወሎ ሰዎች በአብዛኛው ወደኛ አካባቢ የተለመደ ነው። እንደዚህም ሆኖ ግን ወደ ድሬዳዋ አዳማ በጣም እልካለሁ፣ ግን ቪዲዮ ሰርቼበት አላቅም ከነ ሌዘሩ ከነ መሞቂያው እንዲሁም ደግሞ እንትኗን አብሬ አድርጋለሁ ማለት ነው። ጋቻዋን ወይንም ደግሞ መሞቂያዋን ድስቷን አብራጣኝ ተደርጋ ማለት ነው። እንግዲህ ከፍ ብያሳያችኋለሁ ማለት ሁሉ ነገር ዘመናዊነት የተላበሰ ነው። እንደዚሁም ደግሞ እንደዚህ እንደለበስኩት አይነት ሸፍሸፍ ወይንም ሶላት መስገጃ ከፈለጋችሁ በብዛት ከኔ ጋር ስላሉ ማዘዝ ትችላላችሁ። ዋጋ ካላችሁ 1100 ብር ነው። ሳይዝ ምናምን ከረር በእናንተ ምርጫ አዘጋጅላችኋለሁ ማለት ነው። ስለ ወንበራ ወይንም ደግሞ ስለ መሞቂያዋ እንግዲህ አንዳንድ ነገር ልበላችሁ። እቺን ትመስላለች ወንበራ። ከውስጥ እንግዲህ ድስቷ ውስጥ ነች የምትገባው። ሌዘር አለው ከላይ ማለት ነው። ስለዚህ እንደምታዩት ምንም አይነት እሳቱ ወይንም ደግሞ ሙቀቱ እኛን የሚነካን ነገር የለም ማለት ነው። ጭሱ ብቻ ነው ወደኛ ሜንትን የሚለው። ማዘዝ ከፈለጋችሁ ከስልክ ቁጥር አኖርላችኋለሁ። እንደዚሁም ደግሞ በአካል መግዛት ለምትፈልጉ ደግሞ አድራሻዬ ወሎ ኬሚሴ አረፋ ገበያ ማዕከል ቁጥር 39 ይገኛለሁ። እንዲሁም ከስልክ ቁጥር አኖርላችኋለሁ። በቴሌግራም በዋትስአፕ በኢሞ ልታናግሩኝ ትችላላችሁ። ወንበራችን ትመስላለች። እዚህ ጋር እንግዲህ እግራችን እዚህ ጋር ይቀመጣል። እዚህ ጋር እንደምታዩት ክፍተት ምናምን ስላለው እኛን የሚነካን ነገር ምንም ነገር የለም። ስለዚህ ወደ ሌላ ቦታ የምትፈልጉ ሰዎች ካላችሁ እልክላችኋለሁ። ስለ ወንበራ ወይም ስለ መሞቂያ ይሄን ያክል እንደዚህ ካልኳችሁ ወደ ቪዲዮ ወይም ደግሞ ወደ ትራስ ልብሴ ልምጣ ማለት ነው። እንግዲህ ብዙ ነገሮችን ነው ያዘዘችኝ። እንግዲህ ምን አላካላችሁ 3 የፍራሽ ልብስ እንደዚሁም 10 የትራስ ልብስ እንደዚሁም ምንጣፍ አለት ማለት ነው። እነዚህን ማዘዝ ከፈለጋችሁ እንግዲህ በኔ በውስጥ መስመር ማናገር ትችላላችሁ። እንደዚሁም ደግሞ ከወደዳችሁት ኮሜንት ላይ ጻፉልኝ። ይሄው ከለር ይሄው ዲዛይን አለ ማለት ነው። ብዙ አይነት ወደ 8 አይነት ከለር አላቸው። ብሉ፣ ብላክ፣ ዶቃ፣ ሸክላ ከታግ አድርጌ ፎቶዎችን ባንድ ላይ ልክላችኋለሁ ማለት ነው። አሰራሩም ለየት ያለ ነው ማለት ሲልቨር በነጭ የተቀላቀለ ነው። ክሪስ ክሮስ ሆኖ አበባ 3 ቦታ አለው። እንደዚሁም ደግሞ ከሽከሾቹ ዙሪያውን አለው። ፍራሹ ልሙጥ ነው ማለት ነው። እንደዚሁም ደግሞ ለሳላ ስለሆነ ትንሽዬ ሞኬት አብራት አለች ማለት ነው። እነዚህ ሲልቨር ባንድ ላይ ማች ሆነ። እንደዚሁም ደግሞ ለመኝታ ቤት የሚሆን ይሄንን የመሰለ ቆንጆ ከረር ሰውነት ከረር ያው እንደ ምርጫችሁ ነው። እነዚህም ደግሞ ብዙ አይነት ከረር አላቸው። ስለዚህ ማዘዝ ከፈለጋችሁ ዋጋው 2200 ብር ነው። እንደዚሁም ማዘዝ ትችላላችሁ ለመኝታ ቤት። እንደዚሁም ደግሞ አንዳንዴ ኢንጆይመንት ወይንም ኢንቨስትመንት በምንሄድበት ቦታ ላይ እንደዚሁ ከልጆች ጋር ከፋሚሊ ጋር ሆነ ምግብ እንደዚሁም ደግሞ ቫኬሽን በምንሄድበት ቦታ ላይ ጠቅላላ አድርገን የምንሄዳት ነገር ነች። እንደዚሁም ለመኝታ ቤት ያገለግላል ማለት ነው። እችንም አብራ አዛኛለች ማለት ነው። እናንተም ከወደዳችሁት በፈለጋችሁት ከረር ስላለ እንደዚሁም ደግሞ ሳይዙ ስላሉ ከኔ ጋር ማግኘት ትችላላችሁ። እንደዚሁም ፍራሾቹ እንደዚህ ይመስላሉ። ትራስ ልብሱን ደግሞ ቀረብ አድርጌ ላሳያችሁ ማለት ነው። አሰራሩ ይሄን ይመስላል። አዲስ በመጣው አሰራር ነው የተሰራው። ዋጋ ለምትሉኝ ደግሞ ዋጋው እንግዲህ አንዱ በ450 እንደዚሁም ደግሞ 10ን ብዛት ዋጋ ከጠየቃችሁኝ ደግሞ 4500 ብር ማለት ነው። የፍራሽ ልብስ ከጠየቃችሁ ደግሞ 1000 ብር ነው ማለት ነው። እንደዚሁም ሌሎች ሱፍራዎች ምናምን ጠቅም ማለት ስትፈልጉ ከኔ ጋር ታገኛላችሁ። እነዚህ ኮምፕሊት እቃዎች ስታዙ ደግሞ ከኔ ጋር ስጦታዎችን ታገኛላችሁ። ስጦታዎች ምን ያስመልክቶ ነው ወይንም ምን ናቸው ካላችሁ ሙሉ ኮምፕሊት እቃ ካዛችሁ ባስኬትና የሶፍት እቃ ከኔ ጋር ማሽ ኮምፕሊት ታገኛላችሁ ማለት ነው። እንደዚሁ ለነጋዴ እያስረከብኩኝ ይገኛለኝ በብዛት ዋጋ ማለት ነው። ልክ ከጀርባ የምትመለከቷቸው ተዘጋጅተው የተቀመጡ ትራስ ልብሶች ናቸው ማለት ነው። እና መረከብ የምትፈልጉ ነጋዴዎች በውስጥ መስመር አናግሩኝ።
ዋጋ ዲስካውንት እያደረኩኝ አቀርባለሁ። በማንኛውም ቦታ አደርሳለሁ ማለት ነው። እዚህ ጋር የምታያቸው እንግዲህ ተዘጋጅተው ለነጋዴዎች የተቀመጡ ትራስ ልብሶች ናቸው። ማናገር ትችላላችሁ። እንደዚሁም ደግሞ ልብሱን ብቻ ሳይሆን ስፖንጁንም እኛ እናቀርባለን ማለት ነው። ከፈለጋችሁ እነዛንም ስፖንጅ ከላይ እንደምታያቸው ታሽገው ቤቢ ትራሶች እንደዚሁም የመከዳ ልብሶች ወይም ደግሞ የትራስ ትራሶች የምንላቸው ማለት ነው ከጎን አሉ ማለት ነው። እዚህ ጋር ደግሞ ቆንጆ ቆንጆ ሳምፕሎች በአዲስ ልብስ የተሰሩ እዚህ ጋር ሱቄ በራፍ ላይ አሉ ማለት ነው። እንግዲህ ከዚህ ውስጥ እስኪ ፈርሼ የተቀመጥኩበት ትራስ ልብስ እስኪ ካያችሁት ኮሜንት ላይ ፎርዋርድ አድርጋችሁ ላኩልኝ። እዚህ ውስጥ ሳምፕሏ አለች ማለት ነው። እቺን ይመስላል። እነዚህ 6 አይነት 7 አይነት ከለሮች ገና አዲስ የገቡ ልብሶች ሳምፕሎች ናቸው ማለት ነው። እንደዚሁም ደግሞ በጎን በኩል ያለቀላቸው እዚህ ጋር የሚገኙት ደግሞ ትእዛዝ ታዝዤ ያለቀ ትራስ ልብስ ወይም ደግሞ የሚሄዱ ትራስ ልብሶች ናቸው። እነዛ ከሳምፕላቸው ጋር ይሄንን ይመስላሉ ማለት ነው። እነዛን በሚሄዱ ሰዓት እንግዲህ ቪዲዮ ሰርቼ እልክላችኋለሁ። አሚና ነው። ላይክ ሼር ማድረጋችሁ እንዳትረሱ ማለት ነው። እስኪ ወደ ሱቄ ገብተን ደግሞ አዳዲስ የሆኑ መጋረጃዎች ገብተዋል። እነዛን አስጎብኛችኋለሁ ማለት ነው። እዚህ ጋር እንግዲህ ፊት ለፊት የምታዩት ብሉ ብላክ ወይም ደግሞ ዶቃ ከረር የምንለው መጋረጃ ነው። ይሄ እንግዲህ 4 በ5 ነው 9 ሜትር ማለት ነው። በአጠቃላይ ዋጋ ካላችሁ 7500 ብር ነው። ዲስካውንት ይደረግላችኋል 7500 ስለሆነ ብቻ አይደለም፣ እንደዚሁ ዲስካውንት አደርጋለሁ ማለት ነው። እዚህ ጋር የምትመለከቷቸው ደግሞ ቬጅ ቡኒ ከለር ነው ማለት ነው። ዘንዘራ ነች፣ ቀለል ያለች ነች። ለማጠብ ሆነ ለመስቀል በጣም ኳሊቲ የሆነች መጋረጃ ነች ማለት ነው። እቺ እንግዲህ 4 በ4 የሆነች መጋረጃ ነች። ያ ማለት 8 ሜትር ማለት ነው። እንደዚሁ ዋጋዋ ቀነስ ያደርጋል 6500 ነች እቺ ማለት ነው። እንደዚሁ ሜትሩ በሚበዛና በሚያንስ ቁጥር ግን ያው የዋጋ ልዩነት ይኖረዋል ማለት ነው። ወደዚህኛው ስንሄድ ደግሞ ክሬም ከረር ወይንም ሽሮ ከረር የምንለው በጣም ኳሊቲ የሆነ መጋረጃ ነው። እንደምትወዱት ተስፋ አረጋለሁ። እነዚህን መጋረጃዎች ከኔ ጋር በብዛት ታገኛላችሁ። ብዙ አይነት ከለር አላቸው ማለት ነው። ይሄ የምታዩት እንግዲህ 4 በ5 9 ሜትር ነው ማለት ነው። ያ ማለት 4 በ5 ማለት ምን እንዴት ነው ምናምን ካላችሁ 5 ሜትር ዋናው ይሆንና 4 ሜትሩ ገበር ይሆናል። ሲሰራ እንግዲህ 2 ተኩል ተከፍሎ ይሰራል ማለት ነው። ስለዚህ እቺ ብቻዋን 2 ተኩል ትይዛለች፣ ያቺ ብቻዋን 2 ተኩል ትይዛለች ማለት ነው። እና እንግዲህ ይሄንን ይመስላል ቪዲዮዬ ማለት ነው። አላብዛባችሁ። በየትኛውም ቦታ ማዝ ለምትፈልጉ ደንበኞች እንግዲህ እኔ አደርስላችኋለሁ ከሙሉ ዋስትና ጋር ማለት ነው። አድራሻዬን በድጋሚ ልንገራችሁ ለሙሉ ዋስትና እንዲሆናችሁ ማለት ነው። ወሎ ኬሚሴ አረፋ የገበያ ማዕከል ቁጥር 39 ይገኛለሁ። ባነሬንም ከፊት ለፊት ማየት ትችላላችሁ ማለት ነው። ፊት ለፊት ላይ እዚህ ጋር መታችሁ ብትጠይቁ ወይንም ደግሞ በአካል ማግኘት ከፈለጋችሁ እኔ ሁል ጊዜ ዳይሊ ሱቅ ይገኛለሁ። እንደዚሁም ደግሞ መምጣት አይጠበቅባችሁም። ለቤተሰብ ለዘመድ ደግሞ ሰርፕራይዝ ማድረግ ከፈለጋችሁ በእኔ በኩል ማግኘት ትችላላችሁ። እንደዚሁም የቤት እቃ መጅሊሶችን፣ የተለያዩ እቃዎችን ከኔ ጋር በጥራት ዋጋና በጥራቱን የጠበቀ የስራና እንደዚሁም ደግሞ ቅናሽ የሆኑ ዋጋዎችን ታገኛላችሁ። ለእንግዲህ ይሄንን ይመስላል የዛሬ ቪዲዮዬ። እስከ ሌላ ጊዜ ወይም ደግሞ ቀጣይ ላይ በምሰራበት ቪዲዮ ደግሞ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።